ከእፎይ ጋር ተያይዞ የተነሳው ውዝግብ እንደቀጠለ ነው። በኢትዮጵያ እስልምና ጉዳዮች ጽሕፈት ቤት በኩል ኡስታዝ አቡበከር መልስ ሰጥቶበታል። ይህ ጉዳይ በቀላሉ የምናልፈው ጉዳይ አይደለም። ነብያችን መሐመድ ተሰድበው ጉዳዩን በቀላሉ አናልፈውም። በአዛ ፈዛዛ የሚታይ ጉዳይ አይደለም። በከፍተኛ ህግ ክትትል እያደረግንበት ነው። እፎይ በህግ እንዲጠይቅ እናደርጋለን ብሏል። አንዳንድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ወጣቶች ደግሞ ኡስታዝ አቡበከር እኛ አንተን እንወዳለን እናከብራለን፣ ነገር ግን ከእስልምና መምህራን እኮ ኦርቶዶክስን የሰደቡ ያንቋሸሹ ያዋረዱ አሉ፣ ለምን እነሱ ዝም አልክ ብለው የሚል ጥያቄ ጠየቁ አሉ። ከኛስ ጳጳሳት እስልምና ለምን ተሰደበ ብለው የራሳችንን መምህራን የወቀሰ አባት አለ ወይ ነው? የለም። ከዛም ለምን ኦርቶዶክስ ተሰደበ ያለ የለም። ከኦርቶዶክስም ለምን እስልምና ይሰደባል ያለ የለም። ስለዚህ እንዲህ አይነት ነገሮች ቢኖሩ ጥሩ ነበር። የዛኛውን ይሄኛው የዚህኛውን ያኛው ቢመክር ቢቆጣና ቢገስጽ እንደ አባትነት ጥሩ ነበር። ካልሆነ ግን አልሆነም። ስለዚህ ኡስታዝ አቡበከር እንደ እስልምና ጉዳዮች ጽሕፈት ቤት ውስጥ እንዳለ አመራርም ሆነ እንደ ምእመን የሚመለከተው የራስን ሃይማኖት ጉዳይ ብቻ ነው። ስለዚህ በእኛ በኩል ያላችሁ ምነው ዝምታን መረጣችሁ ነው እንጂ ኡስታዝ አቡበከር ለቤተክርስቲያን የሚሟገተው እሱ የቅዱስ ሲኖዶስ አባል እኮ አይደሉም፣ ግዴታም የለበትም። ግዴታ ያለባቸው ጳጳሳት ይህን ሁሉ ግርግር አላዩም ወይ አልሰሙም ወይ? ለምንድን ነው ምእመናንን ለመምከርን ለማረጋጋትም ነገሮችን በእርጋታ ለማየትም ሙከራ ያልተደረገበት ምክንያት ምንድን ነው? እውነት አልሰሙም? አባቶች ይህ ሁሉ ግርግር ሲሆን አልሰሙም? በኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አበባ ሀገረ ስብከት ከፍተኛ ሙስና አለ፣ ይህ ጉዳይ መጣራት አለበት ሲባል ከአቡነ ሄኖክ ጀምሮ የአዲስ አበባ ሀገረ ስብከት እንዴት እንደተናወጠው ታውቁታላችሁ። በዚህ ጉዳይ ጸጥ አላዩም፣ አልሰማም። ለምንድን ነው እንግዲህ አልተከሰሱም? ገና ይጣራ እስቲ ይሄ ነገር ክፉም ይሁን ደግም ይሁን እስቲ ይጣራ ሲባል በአዲስ አበባ ወረዳዎች ያሉ የቤተ ክህነቱ አስተዳዳሪዎች በሙሉ እንዴት አፋቸውን እንደ ዳይኖሶር ቅዱስ ሲኖዶስ ላይ እንደከፈቱ አይታቸዋል። እንዴት እንደከፈቱ አፋቸውን። በዚህ ጉዳይ ላይ ግን ጸጥ፣ ምእመናን ሲታረድ ጸጥ፣ ቤተክርስቲያን ሲቃጠል ጸጥ፣ በታቦት ላይ ሲያላግጡ ሰሞኑን በግለሰብ ደረጃ አይደለም እንደ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት ጣዖታት ናቸው ተሰብስበው ይቃጠሉ ሲል አንድ አለሊ አህያ በኢትዮጵያ ኦርቶዶክስ በካህናቱ ልብስ አይደለም እንደ ካህናት እንደ ቀሳውስት ለብሰው ሙልጭ አድርገው ቤተክርስቲያን ሲያዋርድ አንድ መልስ የሰጠ አለ? እነ ፓስተር ዮናታን እነ እዩ ጩፋ ያ ሁሉ ስድብ ያ ሁሉ ትፋት ተከሰዋል፣ ተጠይቀዋል። እንዴ ለምን ጠየቁ አትበሉ። እነ ኡስታዝ አቡበከርማ መጠየቅ ግዴታቸው እኮ። ስለዚህ ጉዳዩ በህግ አይቶት አይ ነፃ ነው መብት ነው ካለ ህግ ይዳኘው፣ አይደለም ጥፋተኛ ነው ብሎ ካሰረ ህግ ይዳኘው። እናንተ ዝም ስላላችሁ ሌላ ሰው ዝም ማለት አለበት እንዴ? ባለዳ የናቀውን አሞሌ ባለቤቱ የናቀውን አሞሌ ባለዳ አይቀበለውም ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ነገሩ እንኳን ስድብ እንኳን ማላገጥና ማንቋሸሽ ቀርተው ቤተክርስቲያና ስትቃጠል ያቃጠሉ ሰዎችን ለፍርድ ያቆመ ማን ነው? እስቲ መልስ ስጥ ይሉኝ። አንድ ሰው እስቲ መልስ ስጠኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን አርሲ ላይ ብቻ ስንት ቤተክርስቲያን የተቃጠለው? አንዳቸውን ያቃጠለ ሰው ተይዟል? በህግ ቀርቧል? ማን ነው? እስቲ ማን ነው? አንድ ሰው እስቲ ንገረኝ። የለም። ሙእመናኖቻ ሲታረዱ ያረደው ምንማን እንደሆነ ታውቃል? አልታወቅም። እኛ ነን እየተጋፈጥን ከሸኔ ጋር እየተጋፈጥን ደማችን እየተፈሰሰ እየተቀጠቀጥን እየተማገትን ያለነው ስለ ቤተክርስቲያን እኛ ነን። ህይወታችንን ቁማር አስይዘን ሌሊትና ቀን ከወር እስከ ወር እየተማገትን ያለን ማን ነው? እስቲ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስንት ምዕመናን እንደተራ አገረ ስብከቱ ሲናገር ያን በአርሲ አገረ ስብከት ይሄ መረጃ ሲወጣ ቤተ ክህነቱ ግን ይሄን አላንጸባረቀም። ቅዱስ ሲኖዶስ ግን ይሄን አላንጸባረቀም። ጸጥ ነው ያለ። ዛሬም ይሄ ነገር ትክክል አይደለም። አሁን እኛ ሙስሊሙን ክርስቲያኑ በፍቅር የኖረበት አገር ነው። ጥቂት ሰዎች ናቸው። ከዛም ተው ካንተም ተው ከኛም ችግር አለ። አብና ረጋይ ምንም ራስን ቅዱስ አድርገው ማቆም አያስፈልግም። ከኛም በኩል አለ። ከኢትዮጵያ ኦርቶዶክስ ሃይማኖት ውጭ ያለ ሃይማኖት ሌላው የአጋንንት ሃይማኖት ነው አላለም እንዴ? አባ ተው እኔ መናገር ስለማልፈልግ እኮ አስፈላጊ ነው ከተገኘ እንናገራለን። ስለዚህ ከኛም የተናገሩ አለ፣ ከነሱም የተናገሩ አለ። ኢየሱስ ክርስቶስን ያንቋሸሹ ታቦቱን ያንቋሸሹ አሉ ከእስልምና መምህራኖችም። ምንም አሁን ይሄ ለመጉት ለክርክር አይደል። እናንተም ታውቁታላችሁ፣ እውነቱን ታውቁታላችሁ። በእኛም በኩል አለ፣ በፕሮቴስታንትም በኩል አለ። አካሄዱ በሙሉ ትክክል አይደለም። የኢትዮጵያ የሃይማኖቶች ካውንስል የሚባል አለ። በጣም አስቂኝ ተቋም በቃ የሆነ ነገር ይመጣና ለዚህ እኮ ልክ አይደለም፣ ከዚህም ከዛም ልክ ያልሆነ ነገር አለ። ሁሉንም በመረጃ በማስረጃ አቅርቦ አንተም አፍን ዝጋ እኔም አፌን ልዝጋ፣ አንተም ተው ማለት ያስፈልጋል። እንደዚህ አይደለም ሰላም የሚመጣው። በዚህ መልኩ ሰላም እንደማይመጣም አሳየነው እኮ። ስንት ቤተክርስቲያን ተቃጠለ፣ ስንት መስጊድ ፈረሰ፣ ስንት መስጊድ ተቃጠለ። ይሄ ነገር አዝማሚያው ልክ አይደለም። ምንም አይመስላቸውም።
የራሳችንን ችግር ወገን ሌላ ሰው ላይ አታላክ። ለምን ኡስታዝ አቡበከር እንደዚህ ያላል? ኡስታዝ አቡበከር የወከለው የኢትዮጵያ እስልምና ጉዳዮችን እንዲ ቅዱስ ሲኖዶስን አይደለም። ምን ያድርጉስ? መመናነቻ ሲታረዱ ሲቋጠሉ እስቲ አፌን ልዝጋ። ከዚህ በኋላ እንደ አንድ ነገር አልናገርም። አንድ በቁጥጥር ስር ያለ ሰው አለ? ሞግታለች ወይ? ጠበቃ ቆማለች ወይ? ጉዳዩ ፍርድ ቤት እያየው ነው ወይ? ጥምቆት ላይ ብቻ ስንት ሰው ነው በታቦት ላይ ሲያላግጥ የነበረው? ግማሹ ወንበር ተሸክሞ ጭንቅላት ላይ ሸራ አልብሰው ጨርቅ አልብሰው ሲያላግጡ አልነበረ? ይሄን ምን ነው ያለ አባት አለ? የተቆጣ አባት አለ? ድምጽ የተሰማ አባት አለ? ጅንን ጆብነን ነበር። ተው፣ እኔ አታናግሩኝ። ቤተክርስቲያንን ከሚያቃጥሉ ሰዎች በላይ ቤተክርስቲያንን ከሚያፈርሱ ሰዎች በላይ እንደ ጠላት የምንታየው እኛ ነን። ለምን ጠየቁ ተብለ እኛ ነው እንደ ጠላት የምንታየው። ልንገራቸው አለ ወይ ነው? ዝም ብለህ ሌላ ክርክርን አቅም ማንን ትችላለህ አለ ሚስቴን አለ። ጉዳይ የሚመለከተውን አካል ትታቸው ከማይመለከተው አካል ጋር ነው የምትከራከሩት። እና ይሄ ክርክር አቁም። ውሃ ምን ሚዛን የማይደፋል ውሃ የማይቀጥር ክርክር ነው። እኛ የራሳችንን መጀመሪያ ድርሻ ተወጥቶናል ወይ?